የወር አበባ መቅረት ወይ መቀነስ ብሎ አለማርገዝ ችግር በተጨማሪ በፊት ላይ ፂም በሴቶች ላይ መውጣት ብጉር መውጣት እንዲሁም የቆዳ ላይ አልፎ አልፎ ከለር መለወጥ የፖሊሲስቲክ ኦቫሪያን ሲንድረም ምልክት ሊሆን ይችላል። ይህ ፖሊሲስቲክ ኦቫሪያን ሲንድረም በሪፕሮዳክቲቭ ኤጅ ወይም ደግሞ በመውለጃ እድሜ ላይ የሚከሰት ነው። በአብዛኛው የሉቲናይዚንግ ሆርሞን የሚባል ከጭንቅላት ላይ የሚመነጨው ሆርሞን ይጨምርና ይህ ሆርሞን በኦቫሪ ላይ ወይም ደግሞ እንቁላል ማኮረቻ ላይ ይሄድና እንቁላሎቹ እንዲያኮርቱ ያደርጋል። አኮርተው ግን አይወጡም። በዛ የተነሳ የእንቁላል ማኮረቻው የሆንድ ሆርሞን ይረጫል። ስለዚህ በሆንድ ሆርሞን መረጨት የተነሳ የወር አበባ መዛባትን ብሎ መቅረትን ሁላ ሊያመጣ ይችላል። አለማርገዝ ችግር ሊያመጣ ይችላል። ይህ የሆንድ ሆርሞን በሰውነት ውስጥ ደግሞ በብዛት መገኘቱ ሴቶች ላይ ፂም ሁላ ሊያወጣ ይችላል። የብጉር ምልክት ሊያወጣ ይችላል። እንዲሁም የተለያዩ የቆዳ ላይ መጥቆር ሁላ ምልክት ሊያመጣ ይችላል። ይህ ፖሊሲስቲክ ኦቫሪያን ሲንድረም ከውፍረት ጋር፣ ከደም ግፊት መጨመር ጋር፣ ከስኳር ጋር የመገናኘት እድል አለው። ይህ በምርመራ በተለያዩ የሆርሞን ምርመራና በአልትራሳውንድ ምርመራ የሚረጋገጥ ይሆናል። ሕክምናውም የተለያዩ የሆርሞን ምርመራ እንዲሁም የተለያዩ የድጋፍ ምርመራ የሚደረግ ሲሆን ለማርገዝ ከተከለከለም ይህ የሆርሞን ምርመራ ከተስተካከለ የወንድ ሆርሞን ከተስተካከለ በኋላ ወደ እርግዝና ቢሄድም የማርገዝ እድል ስላለው ይህንን ምርመራ ማግኘት ትችላላችሁ። መታችሁ በተለይ በኢቲኬር ላይ ሮብ ከሰዓትና ቅዳሜ ከሰዓት በኋላ ማግኘትም ስለምችሉ እንደዚህ አይነት ችግር ያለባችሁ ቤተሰቦቻችን መታችሁ የሕክምና አገልግሎት ማግኘት የሚችሉ መሆኑን በአክብሮት እገልጻለሁ። አመሰግናለሁ።